ወደ ቤታችን ሚዲያ አድማጭ ተመልካቾች የቤታችንን ዕለታዊ ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሶቻችንን በ2025 ከፍተኛ እድገት ያስመዘግባሉ ተብለው የሚጠበቁ 10 የሳህራ በታች ሀገራት በአይኤምኤፍ ይፋ ሆኑ። ብፁዓን አባቶች ወደ አገር ቤት እንዲገቡ ተፈቅዷል ሲል የመንግስት ኮሚኒኬሽን መግለጫ ሰጠ። የተሽከርካሪ ሰሌዳ ለውጥ ለማድረግ የሚያስችል መመሪያ ጸደቀ። የዓለም የፕሬስ ነጻነት ቀን ግንቦት 3 ይከበራል ተባለ። የትራኦሬ ጠባቂ መሪውን እንዲገል $5 ሚሊዮን እንክፈል ስለመባሉ ተናገረ። ሜታ በናይጄሪያ ፌስቡክ አገልግሎቱን ሊያቋርጥ እንደሚችል አስጠነቀቀ። የዲቪ 2026 ውጤት ይፋ ተደረገ። ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪያቸውን ከኃላፊነት አንስተው ሲያበቁ የሲአይኤ ሰራተኞችን ቁጥር በ5 በመቶ ለመቀነስ ማቀዳቸው ተነገረ። የተባበሩት መንግስታት ድርጅት የእስራኤልን የጋዛ እገዳ ክፉ የጅምላ ቅጣት ነው ሲል አወገዘ። ናሳ እንዳሳወቀው ቻይና የምድርን ሽክርክሪት በማዘግየት ቀኑን አስረዘመች። በ2025 ከፍተኛ እድገት ያስመዘግባሉ ተብለው የሚጠበቁ 10 የሳህራ በታች ሀገራት በአይኤምኤፍ ይፋ ሆኑ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ከሳህራ በታች ላሉ የአፍሪካ ሀገራት ባወጣው ክልላዊ የኢኮኖሚ ምልከታ የሚከተሉት ሀገራት በ2025 ከፍተኛ ኢኮኖሚ እድገት ያስመዘግባሉ ተብሎ ይጠበቃል ብሏል። በዚህም መሰረት ሴኔጋል 8.4%፣ ጊኒ 7.1%፣ ሩዋንዳ 7.1%፣ ኒጀር 6.6%፣ ኢትዮጵያ 6.6%፣ ቤኒን 6.5%፣ ኮትዲቫር 6.3%፣ ኡጋንዳ 6.1%፣ ዛምቢያ 6.2%፣ ታንዛኒያ 6.0% ይሆናል በሚል ተገምቷል። የሳህል ሀገራት ጥምረት አባል የሆነችው ኒጀር የነዳጅ ምርቷ መጨመሩን ተከትሎ በ2024 ኢኮኖሚዋ በ10.3% አድጓል። የሀገሪቱን የተሻለ አፈጻጸም ማስመዝገቧ ተገልጧል። ሌሎች የጥምረቱ አባላት ቡርኪና ፋሶና ማሊ በበኩላቸው በቅደም ተከተል 4.3% እና 4.9% እድገት ያስመዘግባሉ ተብሎ ይጠበቃል። በአጠቃላይ የአይኤምኤፍ ከሳህራ በታች ባሉ የአፍሪካ ሀገራት የጂዲፒ እድገት በ2024 ከነበረው 4.0% በ2025 ወደ 3.8% ዝቅ እንደሚልና በ2026 ወደ 4.2% ከፍ እንደሚል ገልጿል። ብፁዓን አባቶች ወደ አገር ቤት እንዲገቡ ተፈቅዷል ሲል የመንግስት ኮሚኒኬሽን መግለጫ ሰጠ። ሀገራዊ ተቋማትን ለማጠናከር መንግስት ያለው ቁርጠኝነት የጸና ነው ያለው የመንግስት ኮሚኒኬሽን መግለጫ ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት አሳውቋል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረውን መለያየት እንዲፈታ የመሪነት ሚና መጫወቱን አስታውሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህ አቋሙም ይቀጥላል ሲል የመንግስት ኮሚኒኬሽን አስገንዝበዋል። ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም መንግስት ለቤተ ክርስቲያኗና ለምዕመኗ ሲል በሆደ ሰፊነት ለማለፍ ወስኗል። የመንግስት የዚህ ውሳኔ ምክንያት ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦ መንግስት ስለሚፈልገው ነው ብሏል። መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተር እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ሚያዝያ 24 ቀን 2017 ዓ.ም አሳውቋል።
የተሽከርካሪ ሰሌዳ ለውጥ ለማድረግ የሚያስችል መመሪያ ጸደቀ። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስትሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንዲቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነባሩ የአሰራር ክፍተቶች፣ የሀብት ብክነት እንዲሁም ሐሰተኛ ሰሌዳዎችን ለመቆጣጠር መሆኑ ጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው ተደንግጓል። በትራንስፖርትና ሎጂስቲክ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚመለከት አጭር ጽሑፍና የሀገሪቱ ካርታ ይኖራቸዋል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። በተጨማሪ ሚኒስትሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ እንደሚያደርግም መመሪያው ላይ ገልጿል። ሚኒስትሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር፣ ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረቱ ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎቹ የተሽከርካሪዎች ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀም የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖሯቸው መመሪያው ላይ ተጠቅሷል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሑፍ መለያ እንደሚይዙ መመሪያው ላይ ሰፍሯል። ከዚህም በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስትሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል ተብሏል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሚሆንም መመሪያው ገልጿል። በአጼ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በሀገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሥ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢት የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላት የያዙ ናቸው። ዘገባው የቢቢሲ አማርኛ ነው። የዓለም የፕሬስ ነጻነት ቀን ግንቦት 3 ይከበራል ተባለ። የፕሬስ ነጻነት ቀን በየዓመቱ እንደ አውሮፓ አቆጣጠር ግንቦት 3 ቀን በዓለም አቀፍ ደረጃ ይከበራል።
እንደ አውሮፓ አቆጣጠር በ1993 ደግሞ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዓለም የፕሬስ ነጻነት ቀን ከታወጀበት ዕለት ጀምሮ በየዓመቱ ይከበራል። ይህም ነፃና ብዝሃነቱ የተጠበቀ የአፍሪካ ፕሬስን ለማስተዋወቅ የወጣው የዊንድሆክ አዋጅን ተከትሎ እንደሆነ የተመድ መረጃ ያመለክታል። የፕሬስ ነጻነት ቀን መሰረታዊ የፕሬስ መሪዎች የሚከበሩበት፣ በዓለም ዙሪያ የፕሬስ ነጻነት የሚገመገምበት፣ መገናኛ ብዙሃን በነጻነታቸው ላይ የሚሰነዘረውን ጥቃት ለመከላከል የሚወያዩበትና በሙያቸው ሕይወታቸውን ላጡ ጋዜጠኞች ክብር የሚሰጥበት ቀን ነው። የዘንድሮው የዓለም የፕሬስ ነጻነት ቀን ደግሞ የሰው ሰራሽ አስተውሎት በፕሬስ ነጻነትና በመገናኛ ብዙሃን ላይ ያለው ተጽዕኖ በሚል መሪ ቃል ይከበራል። የትራኦሬ ጠባቂ መሪውን እንዲገል $5 ሚሊዮን እንክፈል ስለመባሉ ተናገረ። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ጠባቂ እንደተናገረው ኢብራሂም ትራኦሬ ለአምላኩ ተንበርክኮ በሚጸልይበት ወቅት በጥይት እንደመታው $5 ሚሊዮን አቀረቡልኝ። ከዚህም በላይ ለእኔና ለቤተሰቤ የዚህን ሀገር ዜግነት እንደሚሰጡን ቃል ገቡልኝ። ይህን ጥያቄ እንዴት እንደምቀበል ሳስብ ተገረምኩ። ለእነርሱ ገንዘብ ከሰው ልጅ ክብር በላይ ነው ማለት ነው። ራሴን ጠየቅኩ። $5 ሚሊዮን የጥፋተኝነት ስሜቴን እስከ ዘላለም ድረስ ሊሸፍንልኝ ይችላል ወይ አልኩኝ ለህሊናዬ። ይህ ገንዘብ በባዕድ ሀገር ንጉሥ ያደርገኛል ወይስ ወንዶችና ሴቶች ልጆቼ የሚሳለቁብኝ ሞኝ በከተማቸው እንደ ውሻ ከምኖር በገዛ ምድሬ እንደ አንበሳ መኖር መረጥኩ ሲል ፕሬዝዳንት ትራኦሬን መምረጡን አሳውቀዋል። ሜታ በናይጄሪያ የፌስቡክ አገልግሎቱን ሊያቋርጥ እንደሚችል አስጠነቀቀ። ግዙፉ የቴክኖሎጂ ኩባንያ ሜታ በቅርቡ በናይጄሪያ የ$290 ሚሊዮን የሕግ ጥሰት ቅጣት ከተጣለበት በኋላ በሀገሪቱ ያለውን የፌስቡክ እና የኢንስታግራም አገልግሎቱን ሊያቋርጥ እንደሚችል አስታውቋል። የናይጄሪያ መንግስት ሜታ የሀገሪቱን የግል መረጃዎች ከመውሰዱ በፊት ፈቃድ ሊኖረው እንደሚገባ ሲያስቀምጥ ሜታ ይህን በፍጹም ተቀባይነት የሌለው ቅድመ ሁኔታ ነው ብሏል። ሜታ የዋትስአፕ አገልግሎትንም የሚያስተዳድር ቢሆንም ይህ ማስጠንቀቂያ የዋትስአፕ አገልግሎቱን አልጠቀሰም። ኩባንያው ቀደም ሲል በተለያዩ ጉዳዮች በተደጋጋሚ ክስ ሲቀርብበት የነበረ ሲሆን በቅርቡም በኬንያ በኢትዮጵያ ጦርነት ወቅት ግጭቶችን በማባባስ ሚና እንደነበረው ተጠቅሶ ተከሷል። የዲቪ 2026 ውጤት ይፋ ተደረገ። በፈረንጆቹ 2026 ወደ አሜሪካ ለመሄድ እንዲቻላችሁ ለመሞከር ባለፈው ዓመት ከጥቅምት 2 እስከ ህዳር 7 2024 ለዲቪ ሎተሪ የተመዘገባችሁ ውድ ኢትዮጵያውያን በሙሉ ዛሬ የአሜሪካ መንግስት በይፋ የዲቪ 2026 ዕድለኞችን ዝርዝር ይፋ አድርጓል። ውጤቱን ለመመልከት ምንም አይነት ክፍያ አይጠየቅም ተብሏል። ውጤቱ የወጣላችሁ ዕድለኞች እስከሚቀጥለው ዓመት መስከረም ወር ድረስ አስፈላጊውን የኢሚግሬሽን ሂደቶች አጠናቃችሁ ወደ አሜሪካ መግባት ይኖርባችኋል። አለበለዚያ ያገኛችሁት ዕድል እንደሚሰረዝ ተመላክቷል። ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪን ከኃላፊነት አንስተው ሲያበቁ የሲአይኤ ሰራተኞችን ቁጥር በ5 በመቶ ለመቀነስ ማቀዳቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪ የነበሩትን ማይክ ዋልዝን ከኃላፊነት ማንሳታቸው ተገለጸ። ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸው ማይክ ዋልዝን ከኃላፊነታቸው በማንሳት የውጭ ጉዳይ ሚኒስትር የሆኑትን ማርኮ ሩቢዮን በጊዜያዊነት በቦታው ላይ ሾመዋቸዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ዋልትስ በቀጣይ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸውን ገልጸዋል። የ51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያ ዋልትስ በእንዝላልነት መረጃ ሾልኮ እንዲወጣ አድርገዋል በሚል ከፍተኛ ትችት ገጥሟቸው እንደነበር ነው ቀደም ሲል
የተገለጸው። ሄንሪ ኪሲንገር በ1970ዎቹ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርኮ ሩቢዮ የመጀመሪያው መሆናቸውን ሮይተርስ ዘግበዋል። ይህ በእንዲህ እንዳለ እቅዱን የሚያውቁ ሰዎችን ጠቅሶ ዋሽንግተን ፖስት እንደዘገበው የስለላ ድርጅቱ በአሁኑ ጊዜ ወደ 22000 የሚጠጉ ሰራተኞች ያሉት ሲሆን 1200 የሚሆኑት ከስራ ይባረራሉ ተብሎ እንደሚጠበቅ ገልጧል። በሌሎች የአሜሪካ የስለላ ኤጀንሲዎች ውስጥም በሂደት በሺዎች የሚቆጠሩ የስራ ቅነሳዎች እንደሚኖሩ ተነግሯል። ዘገባው ቅነሳውን ተከትሎ የቀድሞ የስለላ ሰራተኞች በውጭ ኃይሎች ሊመለመሉ የሚችሉበት አደጋ አለ ሲል አስጠንቅቋል። የተባበሩት መንግስታት ድርጅት የእስራኤልን የጋዛ እገዳ ክፉ የጅምላ ቅጣት ነው ሲል አወገዘ። የተባበሩት መንግስታት ድርጅት ተመድ እስራኤል በጋዛ ሰርጥ ላይ የሰብአዊ እርዳታ እንዳይገባ መከልከሏን ክፉ የጅምላ ቅጣት ነው ሲል አውግዟል። ድርጅቱ በሺዎች የሚቆጠሩ ፍልስጤማውያን በጋዛ የሚገኘውን እርዳታ ቢሮ በመውረር ድጋፍ እንዲደረግላቸው ሲማጸኑ መታየታቸውን ገልጿል። ተመድ እንዳስታወቀው እስራኤል ባለፈው መጋቢት የተኩስ አቁም ስምምነቱ ከተጣሰ በኋላ ወደ ጋዛ የሚገባን ማንኛውንም አይነት እርዳታ አግዳለች ብሏል። እስራኤል በበኩሏ እርምጃውን የወሰደችው ሐማስ የቀሩትን ታጋቾች እንዲፈታ ጫና ለመፍጠር እንደሆነ ትገልጻለች። ይሁን እንጂ ዓለም አቀፍ ተቋማት የእስራኤል ድርጊት በሰብአዊነት ላይ የሚፈጸም የጦር ወንጀልና ዓለም አቀፍ ሕግን የሚጻረር ነው ሲሉ አውግዘዋል። ዘገባዎች እንደሚያመለክቱት ምንም እንኳ ፍልስጤማውያን በሐማስ ላይ ተቃውሞ ቢያሰሙና የእስራኤል ተጠባባቂ ጦር በጋዛው ጦርነት ቢሰላችም የእስራኤል ጥቃት አሁንም ቀጥሏል። ናሳ እንዳሳወቀው ቻይና የምድርን ሽክርክሪት በማዘግየት ቀኑን አስረዘመች። ግዙፉ የሶስቱ ገደሎች ግድብ ለዚህ ተጠያቂ ነው ተብሏል። የግድቡ ባለቤት ደግሞ ቻይና ናት። የሳይንስ ሊቃውንት ስሌት እንደሚያሳየው እጅግ በጣም የበዛው ውሃ የፕላኔቷን የጅምላ ስርጭት በመቀየር የኢነርሺያ ጊዜዋን ጨምሯል። በዚህ ምክንያት ቀኑ በ0.06 ማይክሮ ሰከንድ የረዘመ ሲሆን የምድር ዘንግ በ2 ሴንቲሜትር አካባቢ ተቀይሯል ተብሏል። ውድ የቤታችን ሚዲያ አድማጭ ተመልካቾች የቤታችንን ዝርዝር ዜናዎች በዚህ አጠቃለልን። ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አትርሱ። የመጨረሻ መልእክታችን ነው። ሰላም ቆዩን።